እኔ አባ ተስፋዬ እርበሎ አዶሎ እባላለሁ። የኮምቦኒ ሚሽነሪ አባል ነኝ። የመጣሁት ከቅድስት ተሬዛ ቤተክርስቲያን ከዋና ቁምስና ማለት ነው ሆሳዕና ሀገረ ስብከት የመጣሁበት ቁምስና ጥንቱ እና በጣም ከቆየ ቁምስና ነው። የሚሽነሪ ቁምስና ነው። ከዛ ነው የመጣሁት። እግዚአብሔር ይመስገን። ያደግኩትም የተጠመቁትም ክህነት የተቀበልኩትም በዛ ቁምስና ነው። ከዛ ቁምስና የቤተ ክርስቲያን በወጣቶችም ብዙ ቤተክርስቲያን ተሳትፎ ውስጥ ነበርኩ። ወጣት ሆኜም ያደግኩትም አካባቢ ካቶሊክ ማጆሪቲ ስለነበረ በዛን ጊዜ ጥሩ ከቤተ ክርስቲያን ጋር ጥሩ ግንኙነት ነበረኝ። ከካፑቺን አባቶችም የፍራንሲስካን ሲስተሮችም ከነሱ ጋርም አብሬ ነው ያደግኩት። ከዛም ቤተክርስቲያኑ ሲናገለግል ከዛም በላይ በቤተክርስቲያን ውስጥም ያደግኩት አባቴና እናቴ በቤተክርስቲያን ነው ያገቡት፣ ተክሊል ያደረጉት ናቸው። ቤተሰብ አጠቃላይ ካቶሊኮች ነን። በዛ መንፈስ ስላደግኩ በቤተክርስቲያን በቤተሰብ ውስጥም ጥሩ የክርስትና አስተዳደግ ስላለኝ ከዛ ነው ወደ ሚሽነሪ የሚያገለግልበትን ወጣት ሆኜ ሲያገለግል የነበርኩትን ህይወት ለመቀጠል ስለፈለኩ ነው ወደ ኮምቦኒ ሚሽን የገባሁት። እንደምንለው ቤተሰብ ትንሿ ቤተክርስቲያን ናት። የዛ ቀጣይነት በፈረንጆች በ2001 ዓመተ ምህረት ወደ ፖስቶላንሲ ገባው። በቮኬሽን ፕሮሞተር በነበሩት ጊዜ እና አባ መላኩ ታፈሰ በነሱ አማካይነት እና በቆሞሴ አማካይነት በሲስተሮች አማካይነት ወደዛ 12ኛ ክፍል እንደጨረስኩ ወደዛ ገባው ማለት ነው። ወደዛ ገብቼ 3 ዓመት ቆየው። ፊሎዞፊ ትምህርት ቤት በካፑቺን አስጉለሌ ማለት ነው። እሱን እንደጨረስኩ ለ2 ዓመት ወደ ዛምቢያ ሄድኩ። ወደ ዛምቢያ ኖቪሼት ተመክሮ ቤት ጥሩ የማህበር የኮምቦኒ አላማ የተማርንበት የኖርንበት ቤት ነው። ከዛ ኖቪሼት እንደጨረስኩ ወደ ሳን ፓውሎ ተመደብኩ። ሳን ፓውሎ ነገረ መለኮት ለመማር በፖርቹጊዝ ማለት ነው በቋንቋ ተማርኩ። ከዛ በኋላ ጥሩ ህይወት ነው ያሳለፍነው። በዚህ አጋጣሚ ለማመስገን የሚፈልገው እኔ ፎርሜቴሮች የነበሩት ሀላቆች የነበሩትን እግዚአብሔር ይስጥልን። እነሱ በደንብ ኮትክቶ በኮምቦኒ መንፈስ እኛን አሳደጉ። ከዛ እሱን ከጨረስኩ በኋላ 5 ዓመት ሳን ፓውሎ ላቲን አሜሪካ በብራዚል ከቆየሁ በኋላ ነገረ መለኮት ከጨረስኩ በኋላ በማህበሩ ትእዛዝ መሰረት እሱን እንደጨረስኩ 2 ዓመት የሚሽን ሰርቪስ ተጠየቅ። ምክንያቱም ከትምህርት ዓለም ወደ ኮሚኒቲ ላይፍ ገብተን በዚህ አጋጣሚ ለማለት የሚፈልገው የኮምቦኒ ማህበር አላማ እኛ እንደ ኮሚኒቲ እንኖራለን። ይህ ደግሞ እንደ ኮሚኒቲ ነው የምንሰራ፣ ብቻችን ስለማንኖር እግዚአብሔርም ብቻችን አትኖሩ ብሏል። ክርስቶስ ራሱን ሐዋርያቶችን ሲልክ ሁለት አድርጎ ነው የላካቸው። በዛ መሰረት ኮምቦኒ ወደ አዋሳ ሀገረ ስብከት መጥቼ አዋሳ ሀገረ ስብከት በፉላሳ ቁምስና 2 ዓመት ቆየሁ። 2 ዓመት ቆየ። ኮምቦኒ ካህናቶች ነበሩ። እግዚአብሔር ነፍሳቸውን ይማርና የአቡነ ቸሪዞሊ ከኛ ጋር ነበሩ። አባታችን ደግሞ ሌላ የዘሮዛቶ ቺፖሎኒ እግዚአብሔር ወደ ሰማይ ቤት የጠራቸው እነሱ ጥሩ ትምህርት አስተምሮኝ ከነሱ ጋር ኖርኩ። ጥሩ ጊዜ ነው ያሳለፍኩት። የትምህርት ቤት ርዕሰ መምህር እና 2 ዓመት የትምህርት ቤት ርዕሰ መምህር ሆኜ የሰራው በቁምስና ከወጣቶች ጋር የሰራው ማለት ነው። እሱ ጥሩ ኤክስፒሪየንስ ነው ያረኩት። ጥሩ ኤክስፒሪየንስ፣ ምክንያቱም አላማችን ወንጌልን ማሰራጨት ነው። እንደምናውቀው በማቴዎስ ወንጌል ምዕራፍ 28 ቁጥር 19 እስከ 20 ጌታችን ኢየሱስ ክርስቶስ የሐዋርያቶችን ሲልክ ሂዱና አጥምቁ ብሎ እኔ ደቀ መዝሙር አድርጉ ብሎ ነው የላካቸው። እኛም እሱን ተከትለን በዛ ከካህናቶች ከአባቶች ጋር ሆኜ 2 ዓመት ትምህርት ቤት ሰራው። ከወጣቶችም ጋር
2 ዓመት ከጨረስኩ በኋላ የሚሽን ዓላማ የኮምቦኒ ዓላማ ተከትለን እኛ ወንጌል ላልደረሰበት ቦታ ማዳረስ ነው ዓላማችን። እሱን ተከትዬ እኔ ወደ ሞዛምቢክ ተላኩ። ሞዛምቢክ ደግሞ በደንብ በጥሩ ሁኔታ ተቀበሉን። እግዚአብሔር ይስጣቸው። ህዝቡን ተቀበለን፣ ባህሉንም ሁሉንም ተቀብለን እዛ ከደረስኩ በኋላ ወደ ማፑቱ ቤንፊቃ የሚባልበት ቁምስና እዛ ትምህርት ቤት ቀጠልኩ። 3 ዓመት እዛ ትምህርት ቤት ከሰራሁ በኋላ በፓሪሽ አሲስታንት ሆኜ ትምህርት ቤት ዳይሬክተር ሆኜ በጥሩ ሁኔታ ነው እዛ የሰራሁት ማለት ነው። ከዛ በኋላ ወደ 3 ዓመት ከሰራሁ በኋላ ወደ ፓሪሽ ሌላ ቦታ ተላኩ። እዛም ጥሩ ሁኔታ ሰራን። በጣም ገጠር አካባቢ ነው የተላኩት። ጥሩ ነው። በጣም ደስተኛ ሆኜ ሰራው። ከዛ በኋላ 9 ዓመት በሞዛምቢክ ቆየሁ። 9 ዓመት ቆይቼ ከ9 ዓመት በኋላ ወደ ሮም 2 ዓመት ሰባቲካል ይር ሄድኩ። ከሰባቲካል ይር ከጨረስኩ በኋላ ወደ ፖስቶላንሲ መጥቼ ፎርሜሽን ቤት ከአባ አናኔ ጋር እየሰራሁ ነኝ ማለት ነው። ከወጣቶች ጋር ያለሁት ሞዛምቢክ እኔ ሲሰራ የነበርኩት መጀመሪያ እዛ እንደደረስኩ ትምህርት ቤት ነበር። ትምህርት ቤትና የፓሪሽ ረዳት ቆሞስ ነበርኩ። ረዳት ቆሞስ ነበርኩ። ቻሌንጅ ትንሽ የነበረው አንድ በቋንቋ በኩል ቻሌንጅ አልነበረኝ። ቋንቋ ስለማው ትንሽ ባህል ጉዳይ አንዳንድ ነገሮችን አዲስ አካባቢው ስለሆነ ባህሉ ነው ባህሉ አንዳንዴ ለየት ስለሚል ለዛ ነው እንጂ ብዙም እስከዚህ ችግር አልነበረም። እኔም ለዛ ሪያሊቲ ኦፔን ስለነበርኩ ምንም እስከዛ የሚከብድ ነገር አልነበረም። ቤንፊካ ነው የሚባለው የቅዱስ ፍራንቺስኮስ ሻቪየር ቤንፊካ ነው የሚባለው እዛ ጋር ነው የነበርኩት። ከዛ ላላዋ የሚባልበት ሄድኩ። ላላዋ ኖሳ ሲኞራ ፋቲማ እዛ ነው ሰራ የነበርኩት ማለት ነው። አሴ ፓሪሽ ፕሪስት እኛ አሁን ያለንበት ዘንድሮ ዓመት 5 ተማሪዎች ወደ ኖቪሼት ሄደዋል ኡጋንዳ። ጥሩ ነው። ሁለት በአንደኛ ዓመት አሉን፣ ሁለት ደግሞ በሁለተኛ ዓመት አሉ፣ ሁለት ደግሞ በሶስተኛ ዓመት አሉ ማለት ነው። በአጠቃላይ 6 በሚቀጥለው ዓመት 6 እንቀጥላለን ማለት ነው እግዚአብሔር ካለ። እኔ የፎርሜተር አሲስታንት ነኝ። ዋና በፎርሜሽን አለቃ ሆነው የሚሰሩት አባ ጆሴፍ አናኔ ናቸው። ለወጣቶች የሚለው ቤተክርስቲያን የኛ ናት። ቤተክርስቲያን የሁላችን ናት። ሚሽን ደግሞ የኛ ናት። እኛ በጥምቀት ሪሲቭ ያደረግነው የተቀበልነው የክርስቶስ ዓላማ ለመቀጠል እንዳትፈሩ ነው እና ይበልጥ የኮምቦኒ ግቡና አብረን አፍሪካ ወይም ሞት የተባለ የኮምቦኒን ዓላማ ለማሳካት ሁላችንም አብረን እንቀጥል። እግዚአብሔር ይስጥልን። እግዚአብሔር ባርካችሁ። አብ ወልድ መንፈስ ቅዱስ አሐዱ አምላክ። እግዚአብሔር ይስጥልን።